አንድ ዘማሪ እስቲ መዝሙር ነው ብሎ ያወጣውን አንድ አሳፋሪ ስራ ተመልከቱትና ሀሳባችሁን አስቀምጡልኝ። መጀመሪያ ለምን እንዳወጣው ግራ ሊገባኝ። እስቲ ስሙት። የተማሚ ተፊል ደዌን ደመቀመ ተሳዳቢዎች ተሰድሮ ለማክበር ስለ በደለኛ በደል እንደመጥቀም ካበራቀዋን ቀርቦ እንደማስታረቅ ቀርቦ እንደማስታረቅ ለጠየቁኝ ምላሽ ለወሬው ተመና ማስጠት ጀምሬያለሁ አይደለም እንዳምና ዘንድሮ ደህና ነኝ። እንደዚህ አይነት ነገር የእውነት በዘራችሁ ማይድረስና ዋናው ዘፋኝ ትቶት የሄደውን ነገር ወደ ጌታ መጥቶ እርግፍ አድርጎ የተወውን ነገር የኛው ዘማሪ ደግሞ የራሱን ዜማ ተጠቅሞ እየሰራልን ያለውና ምንድነው ሐሳብ ምን ለማስተላለፍ መልከ ነው? ዜማ ጠፍቶብን ነው ወይ መስራት ከብዶ ነው ወይ ማለት አሁን ይሄን መዝሙር ነው ዘፈን ነው ልንለው የምንችለው? በተቻለ አቅም ይሄን ነገር ከሚዲያው ላይ ብታጠፋው ደስ ይለኛልና አሁን አንተን ዘማሪ ብሎ ለመቀበል ለኔ በጣም ከባድ ነው። ይሄ በጣም ትልቅ ውርደት ነው የእውነት በጣም ማለት ነውና ምን ስትሰማ እንደምትውል ነው የሚያሳየው በቃ እና የትኛው መድረክ ላይ እየተገለገልክ እንደሆነ ነው ማስታወስ የቻልኩትና በጣም ላንተ እኔ አፈርኩኝ። በጣም ነው የምታሳፍረው በጣም